ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬም እንደተለመደው ፊደላትን በርቀት በመጻፍ እያጋጠምን እየመሰረትን እንሄዳለን ማለት ነው። መጀመሪያ እናንተ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም መማር የምትፈልጉ ካላችሁ በሳምንት 5 ቀን በቀን ለአንድ ሰዓት ያህል እናስተምራችኋለን ማለት ነው። በታች ባስቀመጥነው ስልክ በዋትስአፕ በኢሞ እና በቴሌግራም ወይስ ብታስቀምጡ ወይም ብትደውሉ የምናስተምራችሁ ይሆናል ማለት ነው። ባሉበት ሆነው ያለምንም ገደብ በሚፈልጉት ሰዓት መማር ይችላሉ። ስለዚህ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ መከታተል ይጠበቅባችኋል። ቀጥታ እኔ ወደ ትምህርቱ ነው የምወስዳችሁ። ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። እሺ፣ እንደተለመደው ፊደላትን መጀመሪያ እጠራላችኋለሁ። ከዚያም በኋላ እያንዳንዳቸውን ደግሞ እያጋጠምን እንሄዳለን ማለት ነው። ዛሬ ደግሞ ከዚህ ጋር የምታያቸው በሙሉ ሶስተኛ ፊደላት ናቸው። እዚህ ጋር ሰባተኛ ፊደል አለች እንጂ እዚህ ጋር ይችኛዋን መሰረት አድርጋ የመጣች ነች። በሶስተኛ ፊደሎች ነው እየመሰረት ነው የምናይ ማለት ነው። ስለዚህ በደንብ ተከታተላላችሁ። እናንተም ፊደላት መጀመሪያ ልጠራላችሁ። ሂ ፖ ሂ ሚ ሲ ሲ ሺ ደ ቢ ደ ሊ ሳ ስ ሳ ዳ ወ ቂ ሆ ት ስ ብ ት ይ ማ ች ቃ ን። ስለዚህ የፊደላት ድምፅ እነዚህ ይመስላል። ከዚህ በኋላ እያንዳንዳቸውን እዚህ ጋር እያነበብን አበቃ እየሞከርን እዚህ ጋር እየመጣን ቼክ እያደረግን እንሄዳለን። ስለዚህ እስኪ አሁን እንከታተል። ሂ ደ ት ሂ ማለት ከሀ ቤተሰቦች ካለ ተዋ ማለት ነው። ሶስተኛ ፊደል ነች። ደ ከደ ቤተሰብ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሂ ደ ት ሂ ደ ት ሂደት የሚል ቃል ይመሰርታሉ ማለት ነው። እዚህ ጋር መጠን ቼክ ስናደርግ ሂ ደ ት ሂደት ሂደት ይላል ማለት ነው። ስለዚህ እዚህ ጋር ደግሞ ሁለተኛው ፖ ሊ ስ ፖ ከፈ ቤተሰብ ሰባተኛ ፊደል ነች። ሊ ካለ ቤተሰብ ሶስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። አንድ ላይ ፖ ሊ ስ ፖ ሊ ስ። እዚህ ጋር መጣን ቼክ እናድርግ እስኪ ፖ ሊ ሲ ፖሊስ ፖሊስ የሚል ቃል መሰርቶ እናገኛቸዋለን። እዚህ ጋር ደግሞ ሂ ሳ ብ ሂ ከቤተሰብ ሶስተኛ ፊደል ነች። ሳ ከሰቤተሰብ አራተኛ ፊደል ነች። ብ ከበቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሂ ሳ ብ ሂ ሳ ብ ምን ይላል? በአንድ ላይ ሂ ሳ ብ ሂሳብ ይላል ማለት ነው። እዚህ ጋር ቼክ እናድርግ እስኪ ሂ ሳ ብ በአንድ ላይ ሂሳብ ሂሳብ የሚል ቃል መስርቶ እናገኛቸዋለን። እዚህ ጋር ደግሞ ሚ ስ ት ሚ ከመቤተሰብ ሶስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። አንድ ላይ ሚ ስ ት ሚ ስ ት። ስለዚህ እዚህ ጋር ስንመጣ ሚ ስ ት ሚስት ሚስት የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ሲ ሳ ይ ሲ ከሰ ቤተሰብ ሶስተኛ ፊደል ነች። ከንጉስ ሰ ማለት ነው። ሳ ከሰ ቤተሰብ አራተኛ ፊደል ነች። ከሳቱ ሰ ይ ከቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሲ ሳ ይ ሲ ሳ ይ። ቼክ እናድርግ እዚህ ጋር መጠን ሲ ሳ ይ ሲሳይ ሲሳይ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ሲ
ዳ ማ ሴ ካሰ ቤተሰብ ሶስተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። አንድ ላይ ሲ ዳ ማ ሲ ዳ ማ ምን ለማለት ነው? ሲዳማ ይላል። እዚህ ጋር መጠን ቸክ ስናደርግ ሲ ዳ ማ ሲዳማ ሲዳማ የሚል ቃል መሰርተው ይገኛሉ። እዚህ ጋር ደግሞ ሺ ወ ች ሺ ከሸ ቤተሰብ ሶስተኛ ፊደል ነች። ወ ከወ ቤተሰብ ሰባተኛ ፊደል ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። አንድ ላይ ሺ ወ ች ሺ ወ ች ሺዎች ለማለት ነው። እዚህ ጋር እንምጣ እስኪ ሺ ወ ች ሺዎች ሺዎች የሚል ቃል መሰርተው ይገኛሉ። እዚህ ጋር ደግሞ ደ ቂ ቃ ደ ከደ ቤተሰብ የመጀመሪያ ፊደል ነች። ቂ ከቀ ቤተሰብ ሶስተኛ ፊደል ነች። ቃ ከቀ ቤተሰብ አራተኛ ፊደል ነች። በአንድ ላይ ደ ቂ ቃ ደ ቂ ቃ ምን ለማለት ነው? ደቂቃ። እዚህ ጋር ደግሞ ደ ቂ ቃ ደቂቃ ደቂቃ የሚል ቃል መሰርተው ይገኛሉ ማለት ነው። አልተሳትንም ማለት ነው። እዚህ ጋር የገመት ነው። እዚህ ጋርም ትክክል ነን ማለት ነው። እዚህ ጋር ደግሞ ቢ ሆ ን ቢ ከበ ቤተሰብ ሶስተኛ ፊደል ነች። ሆ ከሀ ቤተሰብ ሰባተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቢ ሆ ን ቢ ሆ ን በአንድ ላይ ቢሆን ቢሆን የሚል ቃል መስርተዋል ማለት ነው። እዚህ ጋር ቸክ እናድርገው እስኪ ቢ ሆ ን ቢሆን ቢሆን ይላል ማለት ነው። ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። ስለዚህ እናንተ ማድረግ የሚጠበቅባችሁ ምንድነው? ለኔ ፊደላትን ራቅ ራቅ አድርጋችሁ ጽፋችሁ አበቃ እያጋጠማችሁ ማንበብ መለማመድ መሞከር አለባችሁ ማለት ነው። ከመጀመሪያ እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው